ሰላም ሰላም ጋይስ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ያላችሁበት በሙሉ ተስፋ ነኝ። እንዴት ናችሁ? ያላችሁልኝ ቤተሰቦቼ እንደሱ ማለት ነው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ሼር ላይክ አድርጉልኝ፣ አበረታቱኝ እላችኋለሁ። ዛሬ ወደ እናንተ የመጣሁት ለአንድ ምክር ነውና እና ይሄን ቪዲዮ ሲሰሙ ኮሜንት ላይ የተሰማችሁ ነገር ጻፉልኝ። ኮሜንት ላይ ጻፉልኝ። መናታችሁ ያያችሁት ሁሉ ደስ አለችው። ኮሜንት ላይ ጻፉልኝ። ይቅርታ እንግዲህ ካሜራ ይወርቁ ነበረና ለዛ አንዳንዴ ያጋጥማል እና እላችኋለሁ። ዛሬ ወደ እናንተ የመጣሁበትን ነገር ልንገራችሁና ኮሜንት ላይ ጻፉልኝ። የሚያስፈልጋችሁ በተለይ ይሄ ቪዲዮ የሚሰራ ልክ እንደ የሰው ቤት ያላችሁ የመዳም ቅመሞች ማለት ነው። በጣም ማከብራችሁ። ሰብስክራይብ፣ ሼር፣ ላይክ አድርጉልኝ እላችኋለሁ። ምን እላቸው ነበር መሰላቸው? አይደለም ማለት ነው ሰው ልጅ ማለት ያው ኮንትራት ጨርሻለሁ። እሱ ልጠይቃችሁ ነው እና ኮንትራት ከጨረስኩ በኋላ ኮንትራት ወይ ደግሞ እዚህ ቤት ለማሰራት ወይ ደግሞ ወጣለሁ ማለት ምንድን ነው ችግሩ? እና የሚሰራበት ቤት ማለት ነው። እርግጥ እኔ የመዳም ቤት መዳም እንግዲህ አንዳንድ መዳሞች አሉና መልካም የሆኑት ደግሞ ስሟን ጠራ ችግር የለም። መልካም አሉና መልካም ማሰርም አለ እና ክፉ እንዳለ ጥሩም አለ ብዬ ነው ማስበው። እግዚአብሔር ይመስገን ብቻ ለሁሉም ነገር ክርስቶስ ስሙ ይባረክ። ሁሉም ነገር እግዚአብሔር ፈቅዶና ፈልጎ የሚያደርገው ነገር እኛ ሁላችን ፈልገ የምናደርገው ነገር የለምና፣ ስለዚህ ምንድን ነው እንዴት ነው ማረገው የሚል ሀሳብ ነበረኝ። እሱን ከእናንተ ጋር ልመካከል ብዬ ነው ይህን ቪዲዮ እያያችሁ ልጆች ወይ ደግሞ ይህን ቪዲዮ እንድታቁሱ ወይ ደግሞ ይህን ነገር እንድታቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ እላችኋለሁ። እና ይሄ ፈልጌ ነው እና ክርስቲያን የሆናችሁ ደግሞ በዓል እንዴት ያለፈ በዓል እንዴት ነበር? እንግዲህ ዛሬ ዳግማ ትንሣኤ ነው። ዳግማ ትንሣኤ ነው የሚባለው ባህል ነው እና እንዴት ነበረ እናንተ ጋር እንዴት አሳለፋችሁ? ሰው ቤት ሲሰሩ ልንጋለ ምንድን ነው የተሰማቸው? እንዴት ነበር ባል? እንዴት ነበር? ሁሉ አማን ሁሉ አሪፍ? ገንዘብ ይመስገን ሰላም ነው፣ ሁሉ አማን ነው እላችኋለሁ። ከዛ እንደዛ ነው እላችኋለሁ። እና አሁን በድጋሚ ጠይቃችኋለሁ። ሰብስክራይብ ሼር አድርጉልኝ። በእናታችሁ አላዛዝናችሁም? መድኃኒታችሁ አይደለሁ ከፍ እንዲል አትወዱ እና ሰብስክራይብ ሼር አድርጉልኝ እላችኋለሁ። እና ሁላቸውም ከእግዚአብሔር ይሁን። እግዚአብሔር ከጠበቃ ባይርድ በሁሉ ነገር የጠበቀን የእግዚአብሔር ክብር የእግዚአብሔር ፍቅር ከኛ አይለየን። እዚህ ምድር ላይ እዚህ ምድረ በዳ ላይ ያለን አንድ ኢየሱስ ክርስቶስ ብቻ ነው። አባት እናት እዛ ነው የቀሩት። ማንም ከኛ ጋር የተሳደደ የለም። እኛ ብቻ እግዚአብሔርን ዘንድ የተሰደነ እግዚአብሔር ከሁላችን ጋር ሀገራችን ይጠብቀን ይላሉ። እኛንም ይጠብቀን ከክፉ ሰውረን እና ሰብስክራይብ ሼር ላይክ ማለት እንዳትረሱ እላችኋለሁ። በጣም ወዳችሁ በጣም ማከብራችሁ። ሰብስክራይብ ሼር አድርጉልኝ።
ሌላው ደግሞ ቪዲዮ ብዙ ሰው ጋር እንዲደርስ ላይክ አድርጉ። ወዳችኋለሁ እና ይሄ ነው ብላችሁ አንድ ነገር የተሰማኝ ነገር የሚያቀርብላችሁ የመጣሁት ወደ እናንተ እሱም ያው ይሄ ነው። እኔም ከእሷ እጠብቃለሁ፣ እሷም ደግሞ ምንም አትለኝም። ምን እንደሆነ ራሱ አላውቅም። ስለዚህ ይሄ ነገር ምንድን ነው? ወዴት እየመራ ነው ይላለሁ። ለዛ ነው ያው የሰው ልጅ እንግዲህ ዘላለም ብለን ከሀገራችን እንወጣለን። ያ ነገር ደግሞ ሳይሳካ ሲቀር በጣም ይደብራል፣ በጣም ደግሞ ያስከፋል። ለዛ ነው እያቸዋለሁ።